የግዙፉ ማህበራዊ ሚዲያ ፌስቡክ ወላጅ ኩባንያ ሜታ በትግራይ ተቀስቅሶ ወደ አማራ እና አፋር ክልሎች በተዛመተው ጦርነት ተጫውቷል በተባለው ሚና ኬንያ ውስጥ መከሰስ እንደሚችል የአገሪቱ ከፍተኛ ፍርድ ቤት መወሰኑ ተገለጸ። ለ2 ዓመት በዘለቀው ደም አፋሳሽ ጦርነት ወደ ብሔር ብጥብጥ እና ግድያ የሚመሩ ይዘቶችን በማስተዋወቅ የተወነጀለው ሜታን ክስ የማየት የኬንያ ከፍተኛ ፍርድ ቤት የዳኝነት ሥልጣን እንዳለው ብይን መሰጠቱን የአምነስቲ ኢንተርናሽናል ስትራቴጂክ ሊቲጌሽን ኃላፊ ማንዲ ሙዳሪኮ ሐሙስ መጋቢት 25 2017 ምን ገልጸዋል? የዛሬው ብያኔ ለሰብአዊ መብት ጥሰቶች አስተዋጽኦ ያደረጉ ግዙፍ የቴክኖሎጂ ኩባንያዎችን ተጠያቂ ለማድረግ የሚያስችል አዎንታዊ እርምጃ ነው፣ ለፍትህ መንገድ የሚከፍት እና ታላላቅ የቴክኖሎጂ መድረኮች ተጠያቂ የማይሆኑበት ጊዜ ያለፈበት መሆኑን የሚያሳይ ነው ሲሉ ኃላፊዋ ሊንዳ መናገራቸውን በዛሬው ዕለት አምነስቲ ባወጣው መግለጫ ሰፍሯል። ፌስቡክ በትግራይ ጦርነት ወቅት በገጹ ጥላቻ የሚነዙ እና ግጭት የሚያነሳሱ መልእክቶችን አሰራጭቷል በሚል የ$2 ቢሊዮን ካሳ እንዲከፍል ክስ የተመሰረተበት ከ2 ዓመታት በፊት ታህሳስ ወር ላይ ነበር። የሜታ የሕግ ባለሙያዎች ቡድን በበኩሉ ኩባንያው በአሜሪካ ውስጥ የተመዘገበ በመሆኑ በኬንያ ሊታይ አይገባም በሚል ከዚህ ቀደም ተከራክሮ ነበር። በተጨማሪም ተፈጽመዋል የተባሉት የሰብአዊ መብት ጥሰቶች በኢትዮጵያ ስለተፈጸሙ በኬንያ ሊሰሙ አይገባም የሚል መከራከሪያ አቅርቦ የነበረ ቢሆንም የኬንያው ከፍተኛ ፍርድ ቤት ክሱን ለማየትም ሆነ ለማጤን የዳኝነት ሥልጣን አለው። ሜታን በኬንያ ከከሰሱት መካከል የትግራይ ተወላጅ የሆኑት አባቱ ፌስቡክ ላይ በተለጠፈ ጽሑፍ ምክንያት የተገደለበት አብርሃም ማዕረግ አንዱ ነው። በባህር ዳር ዩኒቨርሲቲ መምህር የነበሩት አባቱ ፕሮፌሰር ማዕረግ አማረ በብሔራቸው ላይ ያነጣጠረ ጽሑፍ በፌስቡክ በመውጣቱ ምክንያት በጥይት መገደላቸው ተገልጿል። ይህ ጽሑፍ የፕሮፌሰር ማዕረግን ስም እና አድራሻ የያዘ እንዲሁም እንዲገደሉ ጥሪ ያደረገ ነበር። አባትየው ከመገደላቸው በፊት አብርሃም እነዚህን ጽሑፎች እንዲነሱ ለፌስቡክ ሪፖርት ቢያደርግም የማኅበራዊ ሚዲያው ልጥፉን ለማንሳት ፈቃደኛ እንዳልነበር ክሱ ያትታል። ጥቃቱን የፈጸሙት ግለሰቦች በአካባቢው የሚተላለፉ ሰዎች ማዕረግን እንዳይረዷቸው ስላስጠነቀቁ ማንም ሰው ሊያተርፋቸው አልሞከረም። ፕሮፌሰር ማዕረግ ከተተኮሰባቸው ከ7 ሰዓታት በኋላ ጥቅምት 24 2014 ሕይወታቸው አልፏል። ፌስቡክ ለአብርሃም ምላሽ የሰጠው ሪፖርት ካደረገ ከ3 ሳምንታት በኋላ እንዲሁም አባትየው ከተገደሉ ከ8 ቀናት በኋላ ነው። ፌስቡክ የጥላቻ ንግግሩን ቢያስቆም እና በገጹ የሚለጠፉ ጽሑፎችን በአግባቡ ቢያጣራ ኖሮ አባቴ አይሞትም ነበር ሲል አብርሃም ከዚህ ቀደም ለቢቢሲ ተናግሮ ነበር። አብርሃም ለፍርድ ቤት በሰጠው ምስክርነት የፌስቡክ አልጎሪዝም ከጥላቻ አዘልና ግጭት አነሳሽ መልእክቶች እንደሚያስተዋውቅ ተናግሯል። መሰል ይዘቶች የተጠቃሚዎችን ተሳትፎ ስለሚጨምሩ እንደማይወገዱም አክሏል። ሌላኛው ከሳሽ የአምነስቲ ኢንተርናሽናል ተመራማሪ የነበሩት አቶ ፍስሐ ተክሌ ናቸው። አቶ ፍስሐ በ2 ዓመቱ ጦርነት ወቅት በኢትዮጵያ ይሰሩት በነበረው የሰብአዊ መብት ሥራዎች የበይነ መረብ ጥቃቶችን ማስተናገዳቸውን ክሱ ያትታል። በፌስቡክ ጽሑፍ አባቱ የተገደለው አብርሃም ማዕረግ በኬንያ ነዋሪነታቸውን ያደረጉት አቶ ፍስሐ በፌስቡክ በተሰራጩ ይዘቶች ምክንያት ለደህንነታቸው እንደፈሩ ገልጸው ነበር። ከሁለቱ ኢትዮጵያውያን በተጨማሪ ካቲባ የተሰኘ የኬንያ የመብቶች ተሟጋች ተቋም ናቸው በሜታ ላይ ክሱን የመሰረቱት። ከሳሾቹ በፌስቡክ ላይ ከተሰራጨው ጥላቻ ጋር በተያያዘ ለደረሰባቸው ጉዳት የ$2 ቢሊዮን ካሳ እንዲከፈላቸው እንዲሁም የፌስቡክ አልጎሪዝም ላይ ለውጥ እንዲደረግም ይሻሉ። በበርካታ ሀገራት ውስጥ በሚፈጸሙ የኩባንያዎች የሰብአዊ መብት ረገጣዎች የተጎዱ ማህበረሰቦች እና ግለሰቦች አብዛኛውን ፍትህን ለማግኘት ይቸገራሉ። በከፊል እንደ ሜታ ያሉ ኩባንያዎች የአገልግሎት ውላቸውን ተጠቅመው የፍርድ ቤቶችን የተደራሽነት ሥልጣን በመገደብ በርካታ ተጎጂዎች እንዳይደርሷቸው ለማድረግ ስለሚሞክሩ ነው ሲሉ ማንዲ ሙዳሪኮ አጽንዖት ሰጥተዋል። ሜታ በፌስቡክ ግጭት የሚያነሳሱ እና ጥላቻ የሚነዙ ጽሑፎች እንዲሰራጩ መድረክ በመሆን ደም አፋሳሹ ጦርነት እንዲቀጣጠል አስተዋጽኦ አድርጓል የሚል ክስ ቀርቦበታል። ክሱ ፌስቡክ የመልእክት ይዘትን በየመልኩ በሚፈርጀው አልጎሪዝሙ ግጭትን የሚያነሳሱ ልጥፎችን ተጠቃሚዎች እንዲያዩት ማስተዋወቅን ጨምሮ የሰው ሕይወት መጥፋት ምክንያት ሆኗል ብሏል። ከሳሾቹ ፌስቡክ እንዲወስዳቸው ከጠየቋቸው የማሻሻያ እርምጃዎች አንዱ በጥላቻ ንግግርና በግጭት አነሳሽ ይዘቶች ሳቢያ ጉዳት ለደረሰባቸው ካሳ የሚሆን $1.6 ቢሊዮን ካሳ እና ተጨማሪ $410 ሚሊዮን ገደማ ካሳ ደግሞ ፌስቡክ ስፖንሰር ባደረጋቸው ይዘቶች ለደረሱ ጉዳቶች የሚውል ነው። ፌስቡክ አልጎሪዝሙ ጥላቻ የሚነዙና አደገኛ ይዘቶችን ከማሰራጨት እንዲቆጠብ እንዲደረግ እንዲሁም በአገር ውስጥ ቋንቋዎች የይዘት ቁጥጥር የሚያደርጉ ተጨማሪ ሰራተኞች እንዲቀጠሩም ክሱ ይጠይቃል። ሜታ ከዚህ ቀደም የኬንያ ፍርድ ቤቶች የዳኝነት ሥልጣን እንደሌላቸውና በተጨማሪም የኩባንያው የአገልግሎት ውል ተርምስ ኦፍ ሰርቪስ እንዲህ አይነት ጉዳዮችን የአሜሪካ ፍርድ ቤቶች ብቻ እንዲያዩት የሚያደርግ ነው ብሏል።
ሊንዳ ይህ ውሳኔ ማኅበረሰቦች በዓለም ውስጥ የትም ቢሆኑ ፍትሕን ማግኘት እንደሚችሉ ተስፋ ይሰጣል። ከአሜሪካ እና ከአውሮፓ ውጭ ያሉ ሀገራት ተጠያቂነት በሌለበት ሁኔታ ትርፍ ማግኘት የሚቻልባቸው ገበያዎች አድርጎ ብቻ የመመልከት እሳቤ ሊቆም ይገባል ብለዋል። እነዚህ የማኅበራዊ ሚዲያ መድረኮች ኃላፊነታቸውን ለመወጣት እና ከትርፍ ይልቅ ለሰብአዊ መብቶች ቅድሚያ የሚሰጡበት ጊዜ ነው ሲሉ አክለዋል። አምነስቲ በ2 ዓመቱ በነበረው ደም አፋሳሽ ጦርነት ሜታ ሚና እንደነበረው ሜዲያስ ፌውሬስ ካንትሬባዴ ዶ አብየሴስ ኤጃይንስቴድ ቫሊያን ኮመነድ ኢንዲራይን ካንፍዌክት ኢን ኖርቸርን ኢትዮጵያ በሚል ርዕስ ጥቅምት 20 2016 ዓ.ም ባወጣው ሪፖርት አስነብቧል። የፌስቡክ አልጎሪዝም በትግራይ ማኅበረሰብ ላይ ያነጣጠሩ የጥላቻ ትርክቶች እንዲዛመቱ ያስቻለ እንዲሁም ይዘቶችን የመቆጣጠሩ ሥርዓት እንዲህ አይነት ጽሑፎችን ለመለየት እንዲሁም ምላሽ መስጠት እንደተሳነው አምነስቲ ባደረገው ጥናት እንዳገኘው ገልጿል። እነዚህ ሁኔታዎች በመጨረሻም የትግራይ ተወላጅ የሆኑት የዩኒቨርሲቲ መምህሩ ፕሮፌሰር ማዕረግ አማረ እንዲገደሉ አስተዋጽኦ አድርጓል ሲል በሪፖርቱ አስፍሯል። በዛምቢያ ዋና መዲና ሉሳካ በቅርብ በተሰሙ ተደጋጋሚ የሕፃናት መደፈር ሪፖርቶች ምክንያት የአደባባይ የተቃውሞ ሰልፍ ተካሂዷል። ባለፉት 2 ወራት ዛምቢያውያን ሞትንም ባስከተሉ በበርካታ የሕፃናት መደፈር ሪፖርቶች ደንግጠዋል። በጣም ዘግናኝ ከሆኑ ሪፖርቶች መካከል ለካንሰር ሕክምና ሆስፒታል የተኛችውን የ7 ዓመት ልጁን የደፈረ አባት ይገኙታል። የ5 ዓመት ልጅ በ4 ወንዶች በቡድን መደፈርን ጨምሮ የ6 ዓመት ልጁን በመድፈር የብልት ኪንታሮትና የአባላዘር በሽታ ያስያዘ አባት ታስሯል። የዛምቢያ ፍትሕ ሚኒስትር ፕሪንሰስ ካሱኑዙሉ መድፈርን ለመከላከል እና ሕፃናትን ከጥቃት ለመጠበቅ የደፋሪዎች ብልትን መቁረጥ የመሰለ ከመጠን በላይ እርምጃ እንዲወሰድ ጥሪ አቅርበዋል። እንደ አገር ከዚህ በታች መውረድ እንችላለን? እንደ ማኅበረሰብ ከዚህ በታች ምን ያህል ዝቅ እንላለን? እየሆነ ያለው ያሳምማል። አሁን ከሕግ በላይ ነው። ሞራላችን ለምን እንደዘቀጠ ዛምቢያውያን መመርመር የእናንተ ፋንታ ነው ብለዋል ለአገሪቱ እንደራሴዎች። ሪፖርቶቹን ተከትሎ ሐሙስ ዕለት የሲቪል ማኅበረሰብ ድርጅቶች፣ ሙዚቀኞች እና ግለሰቦች የተቃውሞ ሰልፍ በማድረግ መንግሥት የሕፃናት ደፋሪዎች ላይ ከባድ ቅጣትን የሚጥሉ ሕጎችን እንዲወጣ ጠይቀዋል። ለምክትል ፕሬዝዳንት ሙታላ ናሉማንጎ በደረሰ የፊርማ ስብስብ በሕፃናት መድፈር የተጠረጠሩ ሰዎች ዋስትና እንዲከለከሉ የሕግ ለውጥ እንዲደረግም ጠይቀዋል። ምክትል ፕሬዝዳንቱ ጉዳዩ ሁሉንም የዛምቢያ ዜጋ የሚያሳስብ በመሆኑ አቋም መያዝ አለበት ሲሉ ምላሽ ሰጥተዋል። በተቃውሞ ሰልፉ የተሳተፈች ሙዚቀኛ ለልጆቻችን ደህንነት ያለው ከባቢ ልንፈጥር ይገባል ስትልቪ ሲስታዲ በሚል ስም የምትታወቀው ሙዚቀኛ ሕፃናት ደፋሪዎች ብልታቸው ሊቆረጥ ይገባል ያለችም ሲሆን ይህም ለሕፃናት ደህንነት ሲባል እና ከወንድነት ክብራቸው መግፈፍ ያስፈልጋል ምክንያቱም አይገባቸውምና ብላለች። በ2024 3 ወራት ብቻ በዛምቢያ ከሕፃናት ጾታዊ ጥቃት ጋር የተያያዙ ከ10,000 የሚበልጡ ሪፖርቶች ተመዝግበዋል። የአገሪቱ ብሔራዊ ብሮድካስቲንግ ኮርፖሬሽን እንደዘገበው አብዛኞቹ ሪፖርቶች በዋና ከተማው ሉሳካ ተመዝግበዋል።